አንድ አይነት ታስክ የተሰጣቸው ሰዎች ለምን የተለያየ ሶሉሽን ወይም ደግሞ የተለያየ አይነት መንገድ ይዘው ለዛ ታስክ ሶሉሽን ለመስጠት ይጥራሉ? ብዙ ጊዜ አንዱ ወይ ሰክሲድ ያደርጋል፣ ሌላው ደግሞ በጣም ከሰክሰስ የራቀ መንገድ ሊይዝ ይችላል። እና ለምንድን ነው? ችግሩ አንድ ነው፣ ሪሶርሳቸው አንድ አይነት ነው፣ ግን አት ዘ ኤንድ ኦፍ ዘ ዴይ ይዞ የሚመለሱት ነገር በጣም የተራራቀ ነው። ይህን ነገር በደንብ ለማየት ድሮ በጥንታዊት ግብፅ ውስጥ ሆኗል ተብሎ ከተወራው ነገር አንድ ስቶሪ እንውሰድ። አንድ ፈርዖን ሁለት ልጆቹን 18 ዓመት የሞላቸውን ሁለት ወንድ ልጆቹን ይጠራና ለክብሬ መገለጫ የሚሆን ትልቅ ፒራሚድ ስሩልኝ፣ ከሁለታችሁ ውስጥ በፍጥነትና በጥራት ይህን ፒራሚድ ሰርቶ ላስረከበኝ ሰው ንግስና እና በህይወት ዘመኑ ሁሉ አውጥቶ ማይጨርሰውን ንብረት አወርሰዋለሁ ብሎ ቃል ይገባላቸዋል። ሁለቱም ልጆች አዙርና ቹማ ይባላሉ። ስማቸው ትንሽ ዊርድ ነው፣ ግን እኛ ፖይንት ስማቸው ላይ ስላልሆነ ችግር የለውም። ከዛ በኋላ እነዚህ ልጆች ከአባታቸው ፒራሚድ ማነው ቤት ይወጣሉ። ሲወጡ አንድ ነው ታርጌታቸው፣ ፒራሚዱን በፍጥነት መስራት፣ አባታቸው ቃል ይገባላቸውን ንግስናና ንብረት መቀበል ማለት ነው። አዙር የሚባለው ልጅ ጊዜ አላጠፋም። በአንዴ ጀመረ ስራው። ድንጋይ መሰብሰብ ጀመረ። መሰረቱን ቶሎ ጀመረው። ቹማ የሚባለው ግን አልጀመረም። ወራቶች አለፉ። አሁንም የቹማ ቦታ ላይ ምንም የለም። ወራትን እየጨመሩ ሄዱ። 1 ዓመት ሆነ። አዙር ከመሰረቱ ላይ ትንሽ ከፍ አድርጓል። የቹማ ግን አሁንም ምንም ነው፣ ባዶ ነው። ከዛ ይሄዳል። ይሄ አዙር የሚባለው ቹማ ጋር ይሄዳል። ቹማ የሆነ ነገር እየሰራ ነውና እንዲህ አንተ እንዴት ነው የፈርዖንን ትዕዛዝ የማታከብረው? ፒራሚድ ስሩልኝ አላለም እንዴ? ለምንድን ነው የምትቀመጠው? ለምን አሰራም ይለዋል። እየሰራው ነው ይለዋል። አዎ እየሰራ ነው እኮ እያየው ነው። የት አለ ታዲያ አንድ ድንጋዩን ካስቀመጥከው ይለዋል። አይ አንተም የራስን ፒራሚድ ነው የምትሰራው፣ እኔም የራስን ነው የምሰራው ይለዋል። እሺ ምናምን ብሎ ይመለሳል። እሱ ስራውን ይቀጥላል። ድንጋይ ላይ እየጨመረ ከፍ ያደርገዋል። ወራቶች አለፉ። አሁንም ወራቶችን እየጨመሩ ሁለተኛው ዓመት ገባ። ቹማውንም ምንም አላስቀመጠም፣ ባዶ ነው። አዙር ፕሮግረስ እያሳየ ነው። ሁለተኛውም ዓመት አለቀ። ሁለተኛው ዓመት ከማለቁ በፊት ግን አሁንም ተመልሶ ይሄዳል። ለምንድን ነው እዚህ ተደብቀ የምትቀመጠው? መሞት ፈልጋል? እንዴት ነው የፈርዖንን ትዕዛዝ የምትጥሰው? ይለዋል። አይ የራሴን ፒራሚድ የምሰራው እኔ ነኝ፣ አንተም የራስን ትሰራለህ፣ ስለዚህ ተወኝ ይለዋል። እሺ አሁን አንድ ነገር ፈልጋል ይለዋል አዙር። በከተማው መግቢያ በር ላይ አንገት ተቆርጦ እንዲሰቀል ፈልጋል ማለት ነው። ለዚህ ነው የፈርዖንን ትዕዛዝ የማታከብረው ይለውና ተናዶ ይወጣል ማለት ነው። ቹማ ግን እየሰራ ነው። ያው ድንጋይ ባያስቀምጥም ስራውን እየሰራ ነው። ለአዙር ግን አልገባውም፣ ምን እየሰራ እንደሆነ ምናምን አልገባውም። ከዛ ሁለተኛው ዓመት ያልቃል። ሶስተኛው ዓመት ይመጣል። ሶስተኛው ዓመት ላይ አዙር ከፍ አድርጓል፣ ሄዷል ትንሽ። ቹማ ደግሞ ምንም አልጀመረም፣ ግን አንድ ነገር ጨርሷል። አንድ ቀን አዙር ፒራሚዱ ላይ ያለ እየሰራ በሆነ በሰዎች ምናምን ታጅቦ የሆነ ነገር ጎትቶ ቹማ ወደ አደባባይ ሲያመጣው ያየዋል። ይህ ልጅ ምንድን ነው የሰራው ምናምን ይልና ስራውን ገታ አድርጎ ይመለከታል። ቹማ የሰራው ምንድን ነው? የሆነ በቀላሉ ድንጋይ የሚያነሳ አይነት ማሽን። አዩት ምናምን፣ ክራውዱ ቺር አደረገለት። ከዛን ቹማ ስራ ጀመረ። አዙር በ3 ዓመት ውስጥ የሰራውን ቹማ በ40 ቀን ውስጥ ጨረሰ። መሰረቱንና ከላይ ያለውን አዙር 3 ዓመት ውስጥ የሰራውን እሱ በ40 ቀን ሰራ። ይሄኔ ደነገጠ አዙር። በቃ እንትን መሆን አለብኝ አለ፣ ስትሮንግ መሆን አለብኝ። ድንጋዮቹን ቶሎና በጣም ክብደት ያላቸውን ድንጋዮች ለማንሳት ስትሮንግ መሆን አለብኝ። ስትሮንግ ደግሞ እንዴት ነው የሚሆነው? ቤኑ የሚባል አንድ የስፖርት አስተማሪ አለ፣ እሱ ጋር እየሄደ እየተማረ ማለት ነው። ከዛ ደግሞ እሱ ብቻ በቂ አይደለም፣ መስልን ቢውልድ የሚያደርግ አይነት ምግብ
መብላት ላይ ፎከስ አደረገ። አዙር በምንድነው ጊዜውን የሚያጠፋው ማለት ነው? በጣም ከባባድ ስፖርቶችን ይሰራል፣ ምግብ ይበላል። በተቀረው ታይም ደግሞ ድንጋዮቹን ወደ ላይ ይስባቸዋል ወይም ደግሞ እየተሸከመ ወደ ላይ ያወጣዋል ማለት ነው። የቹማ ማሽን በቀላሉ ድንጋይ ላይ እያደረገች በፍጥነት ትሰራለች። ያንን ያህል ጉልበትም አትፈልግም። የቹማ ፒራሚድ ከፍ እያለ በመጣ ቁጥር ደግሞ ምን አደረገው? አዙርን በጣም ድንጋጤ ውስጥ ከተተው ማለት ነው። በደነገጠ ቁጥር ደግሞ እሱ ወዴት ነው የሚሄደው? ወደ ስፖርቱ ነው የሚሄደው፣ ወደ ምግቡ። ከዛ ደግሞ ተመልሶ ወደ ድንጋይ። እንደዚህ እያለ አመት አለፈ፣ 2 ዓመት አለፈ፣ 3 እያለ 8 ዓመት ሆነ። 8 ዓመት ሲሆን ቹማ ብቻ ቀረ። አዙር ሞተ። ገና 2 ደረጃ ሲቀረው እንትኑን ፒራሚዱን ለመጨረስ 2 ደረጃ ሲቀረው ሄርት አታክ ወይም ደግሞ የልብ ድካም ይዞት ሞተ። ቹማ በ8 ዓመት ውስጥ ጨረሰው። 3 ዓመቱን በምንድን ነው የጨረሰው? ማሽኑን በመስራት። 5 ዓመቱን ደግሞ በማሽኑ ድንጋዮቹን ድንጋይ ላይ እያስቀመጠ ፒራሚድ ሰራ ማለት ነው። ስለዚህ ቹማ አባቱ ወይም ደግሞ ፈርዖኑ ቃል የገባለትን ንግስናና ሀብትና ንብረት ወሰደ ማለት ነው። ቹማ ሞተ። ታስኩ አንድ አይነት ነው፣ ፒራሚድ መስራት ነው። ሪዛልቱ ግን አንዱ ፒራሚድ ሰርቶ ሲያስረክብ፣ ሌላው ግን ፒራሚዱ ውስጥ ነው የተቀበረው፣ ሬሳ ሆኖ የተገኘው ማለት ነው። የተለያየ አይነት ነው። ቅድም ምንድን ነው ያልኩት? አንድ አይነት ታስክ ተሰጥቷቸው በጣም ብዙ ጊዜ ብዙ ሰዎች የተለያየ አይነት ወይ ይዛሉ፣ የተለያየ ወይ ይዛሉ። በዛ ወይ ደግሞ ወይ ሰክሲድ ያደርጋሉ ወይ ደግሞ እንደ አዙር በጣም በሚያሳዝን ሁኔታ ይወድቃሉ። ምንድን ነው እንደዛ ያደረገው ብለን ከጠየቀን መጀመሪያ ፕሮብሌሙን ራሱ ፍሬም የሚያደርጉበት የተለያየ ነው። ፈርዖኑ ጠርቷቸው ለነዚህ ሁለቱ ልጆች 18 ዓመት ነው፣ ሁለቱም ቤተ መንግስት ውስጥ ነው ያደጉት። አንድ አይነት ትምህርት ነው የሚኖሯቸው፣ አንድ አይነት ምግብ ነው የበሉት። ምንም የተለየ አይነት የኢንተሌክቹዋል ዲፍረንስም የኤክስፒሪየንስ ዲፍረንስም ብዙም የለም በሁለቱ ልጆች መሃል ማለት ነው። ነገር ግን ችግሩን የተረዱበትና ችግሩን ፍሬም ያደርጉበት በጣም የተለያየ ነው። አዙር ምንድነው? ፒራሚዱ እንዴት እንደሚሰራ ያውቃል። ፒራሚዱ እንዴት እንደሚሰራ ካወቀ መስራት ነው፣ እንትን ማድረግ ነው፣ መጀመር ነው። ድንጋዩን ድንጋይ ላይ እያስቀመጠ መስራት ነው። ከአንዳንድ እንደዛ ነው ያደረገው ማለት ነው። ቹማ ግን እንዴት ነው? ፒራሚዱ እንዴት እንደሚሰራ ያውቃል፣ ግን ከባድ እንደሚሆን ገብቶታል። እንዴት ነው ቀን ውስጥ 2 ድንጋይ ወደ ላይ ከፍ ማድረግ ከሆነ እንዴት 10 ድንጋይ ከፍ የሚያደርግ ሲስተም ወይም መካኒዝም ልፈጥር እችላለሁ የሚል አይነት ሀሳብ ነው ያሰበው ማለት ነው። ይሄ ውጤት ነው ማለት ነው። የመጨረሻው የአውትካም ነገር ሳይሆን መጀመሪያ ፕሮብሌሙን የተረዱበትና ፕሮሰስ ያደረጉበት ወይ ነው ማለት ነው። ለዛ ነው ፕሮብሌም ሶልቪንግ የሁሉም ሶፍት ስኪሎች ንጉስ ነው የሚባለው። ምክንያቱም ከዛ ላይ ነው አንድ ሰው ሊደርም ሊሆን ይችላል፣ ቲም ወርክ ውስጥ ያለም ሰው ሊሆን ይችላል፣ ኮሚኒኬሽን ላይ ያለም ሰው ሊሆን ይችላል፣ ወይም ደግሞ ሌሎች ሃርድ ስኪሎችም ላይ ቢሆን ፕሮብሌም ሶልቪንግ ወይም ደግሞ ክሪቲክ ቲንኪንጉ በጣም ያነሰ ከሆነ በሌሎቹ ላይ ሰክሲድ ማድረግ አይችልም። ሊደር ሆኖ ፕሮብሌም ሶልቪንግ ወይ ክሪቲክ ቲንኪንጉ በጣም ሎው ከሆነ የማይችል ከሆነ ምንም ፍሩትፉል የሆነ ነገር መስራት አይችልም። ምክንያቱም ከመፍትሄዎቻችን ይልቅ ፕሮብሌሙን የምንረዳበት ወይ በጣም ወሳኝነት አለው። ምክንያቱም ወደዛ ነው የሚወስደን። ሮንግ ወይ ደግሞ ራይት ወይ የምንይዘው የቱ ጋር ነው? መጀመሪያ ላይ እንዴት ነው ይሄን ነገር ሶሉሽን ሊሰጠው የሚችለው የሚለው ሀሳብ አእምሮአችን ላይ ሲመጣ ነው እንጂ መጨረሻ ላይ የሆነ ነገር ላይ ወይ ፒራሚዱን ስንሰራ ወይ ደግሞ ፒራሚዱን ልንጨርስ ትንሽ ቀርቶ ምናምን ስንሞት አይደለም፣ መጀመሪያ ነው። ለዛ ነው የሁሉም ሶፍት ስኪል ንጉስ ነው የሚባለው ማለት ነው። ፕሮብሌሙን የምንረዳበት ወይ ፕሮሰስ የምናደርግበት ወይ ላይ ፌል ካደረገን ምንም ላይ ሰክሲድ ማድረግ አንችልም ማለት ነው።
አዙር ኮምፕሊትሊ ሃርድ ስኪል ላይ ነበር ፎከሱ። ሃርድ ስኪል ምን ማለት ነው? ቴክኒካል የሆነ ወይ በአካዳሚክስ ውስጥ የምናገኘው ስኪል ነው። እሱ ላይ ነው ያውቃል። ፒራሚድ እንዴት እንደሚሰራ ያውቃል። ከዚህ በፊት አይቷል። ሶ ወጥቶ እሱን ነው ያደረገው። በሃርድ ስኪል በሶፍት ስኪል ሰፖርት ለማድረግ አልሞከረም። ቹማ ግን ኮምፕሊትሊ ዲፍረንት ዌይ ነው የተጠቀመው። ያውቃል ግን ያን ችግር በፊት ለፊቱ ያለውን ችግር ለማቅለል። ምክንያቱም አንድ ሰው ፊት ለፊቱ ግድግዳ ካለ እና ያን ግድግዳ ለማለፍ ግድግዳውን እንትን ለማድረግ ለመጣል ወይም ደግሞ ለማፍረስ የሚያስብ ከሆነ ጥሩ ሶሉሽን አይደለም። ግድግዳ ፈርሶ አይደለም ማለፍ ያለብን፣ ታኮ ነው። ብዙም ኢነርጂ ሳይጨርስ ታኮ ነው፣ እየታከከ ነው ማለፍ ያለብን። እንደዛ አይነት ሀሳብ ነው ቹማ ያሰበው ማለት ነው። እሱም ወዴት አመጣው? ወደ ሰክሰስ አመጣው ማለት ነው። ሶፍት ስኪል ከሃርድ ስኪል ይበልጣል ሳይሆን ኮምፕሊመንተሪ ሆኖ አንዱን ከአንዱ ጋር አጣምረን መያዝ ከቻለን በስራም ሊሆን ይችላል፣ በኬሪየር ወይም ደግሞ በፐርሰናል ላይፍም ሊሆን ይችላል፣ ሰክሲድ ማድረግ ይቻላል ማለት ነው። በተናጥል ግን የሚሆን ነገር የለም። ሃርድ ስኪል ልክ እንደ አዙር ሃርድ ስኪሉ ብቻ ላይ ፎከስ የምናደርግ ከሆነ መጨረሻው ልክ እንደ አዙር የሚያምር አይሆንም ማለት ነው። እስካሁን እያያችሁት ከሆነ ሰብስክራይብ አድርጉ።